አመሰግናለሁ። ደረሰኝ ይስጡ ይቀበሉ ክልላዊ ንቅናቄን አስመልክቶ የሚሰጠው መግለጫ ነው። መላው የክልላችን ህዝቦች፣ የተከበራችሁ የግብር ከፋዮች እንዲሁም በክልሉ በየትኛውም ደረጃ የምትገኙ የገቢ ተቋማት አመራሮችና ባለድርሻ አካላት፣ የዛሬው መግለጫዬ በእለቱ በመናደርገው ግብይት ሁላችንም ትኩረት ልንሰጠው በሚገባው እና በህጋዊ ግብይት ለጤናማ የንግድ ስርዓትና ለፍትሃዊ የታክስ አወሳሰድና አሰባሰብ ስርዓት ትልቅ አስተዋጽኦ ያለውን የታክስ ደረሰኝ መስጠትና መቀበልን አስመልክቶ ይሆናል። የታክስ ደረሰኝ ማለት በግብይት ወቅት የምንሰጠውና የምንቀበለው ወረቀት ብቻ አይደለም። የህጋዊ ግብይታችን ማስረጃ፣ የሸማቾች መብት ማስጠበቂያ፣ ግብር ከፋዮች ትክክለኛ ሂሳብ መዝገብ አያያዝ ስርዓት እንዲኖራቸው የሚያስችል መሰረታዊ ማስረጃ፣ በአጠቃላይ ለፍትሃዊና ህጋዊ ግብይትና የግብር አወሳሰን አሰባሰብ ስርዓት ወሳኝ መሳሪያ ነው። ስለሆነም በተሻሻለው በፌዴራል የታክስ አስተዳደር አዋጅ ቁጥር 1434/2018 መሰረት የታክስ ደረሰኝ ባልሰጡ ግብር ከፋዮች በእያንዳንዱ ደረሰኝ ብዛት 100,000 ብር ቅጣት ተጥሏል። በተጨማሪም በተመሳሳይ ደረሰኝ የተለያየ ዋጋ በመመዝገብ ሽያጭ ያሳነሰ ብር 100,000 እና ከ5 ዓመት እስከ 7 ዓመት የሚደርሱ ጽኑ እስራት እንዲቀጡ አዋጅ ደንግጓል። ይህን መነሻ ተደርጎ ግብር ከፋዮቻችን ሽያጫቸውንም ግብር ግዢያቸውንም በህጋዊ መንገድ እንዲያደርጉ የጥንቃቄ መልእክትን ጭምር ለማስተላለፍ ይሆናል። በዚህ መነሻ ለሁሉም ግብር ከፋዮቻችን የማስተላልፈው መልእክት ለምታከናውኑት ግብይት ህጋዊነት ተገቢውን የታክስ ደረሰኝ ስጡ። ይህ የህግ ግዴታ ብቻ ሳይሆን ለጤናማና ፍትሃዊ የንግድ ስርዓት የምትተባበሩበት አስፈላጊ አስተዋጽኦ መሆኑን መረዳት ይኖርባችኋል። ለሸማቾችም መልእክት ይኖረኛል። ደረሰኝ ጠይቃችሁ ተቀበሉ። የገዛችሁት ምርት ወይም አገልግሎት ችግር ቢኖረው እንዲስተካከል የምታደርጉበት ትክክለኛ ማስረጃችሁ ደረሰኝ ነው። ያለ ደረሰኝ ግብይት ማካሄድ ጉዳቱ የሸማቾች ብቻ አይደለም። ግብር ከፋዮችም ትክክለኛ ሂሳብ አያያዝ እንዳይኖራችሁ፣ የገቢና የወጪ ሂሳባችሁን በትክክል እንዳትመዘግቡና በህጉ መሰረት ትክክለኛ ፍትሃዊ ግብር እንዳትከፍሉ ያደርጋል። ይህ ደግሞ የታክስ ስወራን ያበረታታል፣ በታክስ ከፋዮች መካከል ፍትሃዊ ውድድርን ያዛባል። በመጨረሻም መንግስት ለህዝብ በሚሰጣቸው መንግስታዊ አገልግሎቶችና የልማት ስራዎች ላይ አሉታዊ ተጽዕኖ ያሳድራል። አንድ ሸማች ደረሰኝ ሲጠይቅ መብቱን ያስጠብቃል። ፍትሃዊ የንግድና የገቢ አሰባሰብ ስርዓት መጎልበት የድርሻውን ይወጣል። በተመሳሳይ አንድ ግብር ከፋይም ደረሰኝ ሲሰጥ ህጋዊ ግብይት ያከናውናል። ለግልጽና ለፍትሃዊ የንግድ ውድድርና ለሀገራዊ ልማት የድርሻውን ይወጣል። በመሆኑም በክልል ደረጃ የምናካሂደው ደረሰኝ ይስጡ ይቀበሉ ክልላዊ ንቅናቄ የአንድ ተቋም ኃላፊነት ብቻ ባለመሆኑ ደረሰኝ በመስጠት በመቀበል እና ያለ ደረሰኝና በሐሰተኛ ደረሰኝ የሚካሄድ ህገወጥ ግብይቶችን በመከላከልና ህጋዊ እርምጃዎች እንዲወሰዱባቸው በመተባበር ሁላችንም በንቅናቄው በንቃት መሳተፍ ይኖርብናል። ስለሆነም በየደረጃው ባሉ የገቢ ተቋማት ይህ ተፈጻሚ የሚደረግ ስለሆነ ግብር ከፋዮች ህጉን አክብራችሁ ግብይታችሁን በደረሰኝና በደረሰኝ ብቻ በማድረግ ራሳችሁን ካላስፈላጊ ቅጣትና እንግልት እንድትጠብቁ መልእክቴን በአደራ ጭምር አስተላልፋለሁ። ይሄ የንቅናቄ መድረክ ከዛሬዋ ቀን ጀምሮ በይፋ የተጀመረና ለተከታታይ 3 ወራት የሚቀጥል እንደሆነ ለማሳሰብ እወዳለሁ። አመሰግናለሁ።